በዓለም ላይ ካሉ 10 ወንዶች መካከል 6ቱ ከ10 ሴቶች ደግሞ 3ቱ በጭንቅላታቸው ውስጥ አንድ የሚያመሳስላቸው ነገር አለ፣ እግር ኳስ። ግን ይህ ስፖርት እንዴት ተጀመረ? ለምንስ 90 ደቂቃ ሆነ? ዛሬ እግር ኳስን ከማናውቀው ጎኑ እናየዋለን። ብዙዎቻችን እግር ኳስ የእንግሊዝ ፈጠራ ይመስለናል፣ ግን አይደለም። የታሪክ መዛግብት እንደሚነግሩን ከሆነ እግር ኳስ የተጀመረው በጥንታዊቱ ቻይና ነው። በወቅቱ ኩጁ ይባል ነበር። የሚገርመው ለጨዋታ ሳይሆን ለጦር ሰራዊት ማጠንከሪያና ለውጊያ ብቃት ማሳያነት ያገለግል ነበር። እንግሊዞች ያደረጉት ነገር ቢኖር ይህን ከቻይና የመጣ ጥሬ ሀሳብ ወስደው ሕግ አወጥተውለት ለዓለም ማስተዋወቅ ብቻ ነው። ለመሆኑ ኳስ ለምን 90 ደቂቃ ሆነ? 80 ወይም 100 ለምን አልሆነም? ከጀርባው ልብ የሚነካ ታሪክ አለ። በታሪክ እንደሚነገረው የእንግሊዝ ወታደሮች ይህን አዲስ ጨዋታ ሊጫወቱ አንድ ቀን ሲቀራቸው ያልታሰበ አደጋ ደረሰ። 90 ዝነኛ ወታደሮች በአንድ ላይ ሕይወታቸው አለፈ። በወቅቱ ለእነዚህ ጀግኖች መታሰቢያ እንዲሆን 90 ደቂቃ የህሊና ጸሎት ተደረገ። ከዚያም ታሪካቸው እንዳይረሳ ጨዋታው በእነዚያ 90 ጀግኖች ቁጥር ልክ 90 ደቂቃ እንዲሆን ተወሰነ። ዛሬ የምናየው እያንዳንዱ ደቂቃ ለእነዚያ ወታደሮች የተሰጠ ክብር ነው። ወደኛ ሀገርስ እንዴት መጣ? እግር ኳስ ወደ ኢትዮጵያ የገባው በ1920ዎቹ አካባቢ ነው። ይዘውት የገቡት ወይ በወቅቱ የነበሩት የእንግሊዝ ሰዎች ናቸው፣ አሊያም አርመኖቹ እንደሆኑ ይታመናል። ያኔ በሜዳ የተጀመረው ጨዋታ ዛሬ የኢትዮጵያውያን የሳምንቱ መጨረሻ ትልቅ አጀንዳ ሆኗል። ዛሬ ኳስ ጨዋታ ብቻ አይደለም፣ ፖለቲካ ነው፣ ሃይማኖት ነው፣ ፍልስፍና ነው፣ ትልቅ የገንዘብ ኢንዱስትሪም ነው። እናንተስ ስለ 90 ደቂቃው ታሪክ ምን ትላላችሁ? ከዚህ በፊት ሰምታችኋል? በኮሜንት መስጫው ላይ ያሳውቁኝ። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። በሚቀጥለው ቪዲዮ እስክንገናኝ ቸር ሰንብቱ።